አንዳንድ ሰው ነን ብለው የሚያስቡ ሰዎችን ግን ሰው ለመሆናቸው ማረጋገጫ ሰርተፍኬት መጠየቅ መጀመር ያለብን ይመስለኛል። ምክንያቱም በተግባራቸው ልናውቃቸው አልቻልንማ። ይህ ሀባብ የሚያክለው ከአንገታቸው በላይ ያለው ነገር አንገት መክደኛ ወይም ምልክት እንጂ ጭንቅላት እንደሚባልና አገልግሎቱም ለማሰብ፣ ለማሰላሰል፣ ለማገናዘብ እንደሆነ በጭራሽ አያውቁም። እነዚህ ሶሻል ሚዲያ ላይም ሆነ መንደር ውስጥ በአፋቸው የሚጸዳዱ ሰዎች የዚህ ውጤት ናቸው። አስበው የማይናገሩ ከተናገሩ በኋላ ማሰብ የሚቃጣቸው እነሱ ናቸው። ከሰማይ በታች ምንም ነገር እነሱን እስከጠቀመ ድረስ ማንንም ቢጎዳ፣ ማንንም ቢሰብር፣ ማንንም ቢያቆስል ምንም ግድ የሌላቸው አካላት እንደ ሰው ልብ የሌላቸው ስለሆነና ዋና መገለጫቸው ጭካኔ ስለሆነ ነው። ሁሉንም ነገር በገንዘብ መግዛት የሚችሉ የሚመስላቸውም እነሱ ናቸው። አጠገባቸው ማንም ሰው በጠኔ ቢደፋ ምንም ግድ የማይሰጣቸው እነዛ አካላት ናቸው። በፈጣሪ አምሳል የተፈጠረን የሰው ልጅ ያለምንም ርህራሄ በጭካኔ የሚገሉና የሚያስገድሉ አረመኔዎችም እነሱ ናቸው። እና እነዚህ አካላት ሰው ለመሆናቸው ምንም ማረጋገጫ መጠየቅ የለብንም ብላችሁ ታስባላችሁ? ለማንኛውም የተወሰናችሁ እዚህ ሶሻል ሚዲያ ላይ እንዳላችሁና ይህንን ቪዲዮ እንደምትመለከቱ አውቃለሁ። እና ምንድነው ይሄ ነገር ምን እንደሚባልና ለምን አገልግሎት እንደሚውል አጠገባችሁ ያሉትን ሰው የሆኑ ሰዎች ጠይቁና ተረዱ። አይ ካላችሁ ደግሞ ዝቅ በሉና ከኬጂ ተማሪዎች አካባቢ ሳይንስ መጽሐፍ ላይ አንብቡና ተረዱ። እሱም ካልሆነ እዚች ኮሜንት ቦክስ ላይ ጻፉልኝ፣ እኔው ራሴ እመልስላችኋለሁ። እናንተም ሰው የሆናችሁ ሰዎች ይህንን ቪዲዮ ሼር እያደረጋችሁ አድርሷቸው።